دچي جرتو سما خنو باسو والنسر رافينو رازق يا قدوسو ولا رزقي بنتي يعني دغاتي دغه دوغوري مال جته وان هدو دبته مي اوفدو جنان دته اوفته مال جته مي አማሪ ፋንዱ በዳከ ሲነገቱቲ ኡስታዞቻችን እንኳን በሰላም መጣችሁ። እቺ እህታችን ስሟ ፈርሃም ነው የሚባለው መሰለኝ። እሷ ራሷን ትግለጽና ምን እንደምትፈልግ ምን መሆን ምን ማድረግ እንደምትፈልግ ራሷን ጠይቋትና ከሷ በሰሙ ነው ደስ የሚለው። ድንገት አጋጣሚ ተገናኝተን ነው። እሺ ሙገ አው ኡስታዝ አወል ዮሐን አቡ ማዚን ገልጭ እንጀላብ ማሻአላህ ማሊማ ቪዲዮን ከየ በናዳ አይ ባረከላሁ ፊክሽ አይ እህታችን ፈሪሃ ድምጽ ይሰማሻል? አዎ ይሰማል። እሺ ቴንክ ዩ። ያው ብዙ ነገሮች ነበር የሚዲያ ነገር የምቀር አይደለም። አቡ ሰብረዲን ነው ወጣ። አቡ ሰብረዲን ወጥቷል። ማንም ሰው እዚህ ላይ ከመጣ ፎሎ ብኖረውም ባይኖረውም ላይክ ሲደረግ ማንም ሰው ጋር ይመጣል። ያው እንግዲህ ምንም ማድረግ አንችልም። እንዲህ እያልን ነው የምናሳልፈው። አላህ ሂዳያ ይስጥሽ እያልን ነው። አላህ ቀጥታ መንገድ ይምራት እያልን እናልፋለን። አንቺን ብቻ አይደለም ወንድማችንም አብዲ ያው እንግዲህ ሙስሊም ሆኖ እሱን ሲያደርግ ሌላ ደግሞ ሌላ ማድረጉ ምንም ምከብደው ነገር የለውምና ከወንድማችንም ጭምር ነው ዱዓ ስናደርግ ነበር ነው። ምክንያቱም እሱ ይሄ ባደርግ አንቺ ባላደረግሽ ነበርና ኢንሻአላህ እንደዚህ ነው። ግን ለመሆኑ ሙስሊም ነሽ መጀመሪያ ወይስ ክርስቲያን ነሽ? ክርስቲያን ነበርኩኝና አሁን በክርስትና ህይወቴ ኖርኩት። ብዙ ብልግና ታረጋለህ፣ መንገድን ትስታለህ፣ ያዋርዳሉ፣ ትዋረዳለህ፣ ተዋርዳለህ። በክርስቲያን ዘንድ በጣም ነው የሚሳደቡት፣ ያዋርዳሉ። እና ከዛ ሙስሊሞቹ ደግሞ ጓደኞቼ ጋር ሳይ ሌላ የተለየ ነው። ፍቅር አላቸው፣ አንድነት አላቸው፣ በሃይማኖታቸው ጽኑ ናቸው። እንደዚህ አይሳደቡም። ብዙ ነገር አለ እና ወደ ጓደኞቼ ወሰዱኝ። እነሱ መሆን ፈለኩኝ። በቃ ይሄ ሃይማኖት ለእኔ ትክክለኛ ነው። አሁን ጊዜው አሁን ነው የራሴን መንገድ ማወቅ ያለበት ብዬ ነው የወሰንኩት። ይህ ኦልሬዲ እኮ ብዙ ጊዜ አድርጌያለሁ ካሰብኩበትና አሁን ነው የተናገርኩት። መረረኝ። በቃ ክርስቲያን መሆን አስጠልቶኛል። እኔ በክርስቲያንነቴ ክርስቲያን ተዋህዶ ልጆች አዋርደውኛል። ብዙ ነገር ተደርጌያለሁ ቲክቶክ ላይ በገዛ የኔ ሃይማኖት ያላቸው ሰዎች እኔ እንድዋረድ አደባባይ ላይ ያርገውኛል። ያለማንነቴ እንደዚህ በቲክቶክ ይሄድኩኝ እነሱ ናቸው እንደዚህ ያደረጉት እንጂ እኔ እንዲህ እንኳን አላውቅም ነበር። ወደ ሰይጣን ሆኖ ሰይጣን ነው የሚያደርጉት። ስለዚህ እኔ ደግሞ በአሁን ሰዓት የምፈልገው ትክክለኛውን እግዚአብሔር ማወቅ ነው የምፈልገው። ቤት ያው ስደት ላይ ስትሆን ችግርን የምትነግረው እግዚአብሔርም እኮ ንጹህ ቤት ሲሆን ነው እግዚአብሔር የሚሰማው። ሁሌ የተበላሸ ቤተክርስቲያን እየሄድክ አይሰማም። እንዴት ይሰማናል? ስለዚህ ያው በቃ እኔ በቃ ሙስሊም መሆን ነው የምፈልገው ብዬ ወስኛለሁ በራሴ። ይህ ነው እውነታው። ለምን አልችልም ከእነሱ ጋር መኖር። ካሁን በኋላ ብዙ ግፍ ሰርተውብኛል። አብሽር ኢንሻአላህ አታልቅሽ። ያው ዋና ወደ ራስሽ መመለስ ነው። ይህ ደግሞ እንግዲህ ታስበው የምገባበት ነው። እስልምና ድንገት እነሱ ስላንቋሸሹሽ ብቻ ከሆነ ድንገት የእነሱን ንዴት ስበርድልሽ ወደዛ የመመለስ እድል እንዳይኖረው ራስሽ ወስነሽው ከመጀመሪያው ልብሽ ላይ ከአላህ ስብሐነሁ ወተዓላ ውጪ ሌላ አምላክ መመለክ እንደሌለ እንዲሁም ደግሞ እስልምና ቀጥተኛ መንገድና አላህ ስብሐነሁ ወተዓላ ለሰው ልጅ የመረጠልን እምነት መሆኑን ካወቅሽ ነው። ምክንያቱም ነቢያቶች ከመጀመሪያ ከአዳም ጀምሮ እስከ ነቢ መሐመድ ሰለላሁ ዐለይሂ ወሰለም ነቢያቶች ሁሉ የተላኩበት በአንድ እምነት ብቻ ነው። አላህ ስብሐነሁ ወተዓላ ምንድነው አለን? ቁርአን ላይ ምዕራፍ 3 ቁጥር 19 ላይ አላህ ስብሐነሁ ወተዓላ የወደደላቸው እምነት እስልምና ነው አለ። ከእስልምና ውጪ ደግሞ ይላል ምዕራፍ 3 ቁጥር 81 ላይ ከእስልምና ውጪ ሌላ እምነት የሚፈልግ ሰው ካለ ያ የመጨረሻው ቀን ወይ ደግሞ ትንሣኤ ዕለት ምንም ነገር የሌለው ኸሳራ ነው አለ። ከከሳሪዎች ናቸው ይላል አላህ Subhanahu Wa Ta'ala። ስለዚህ እስልምና አላህ Subhanahu Wa Ta'ala መረጠላችሁ ስል
ከራሱ የተመረጠልን እንጂ ሰው እንደ ማህበር ያቋቋመልን እምነት አይደለም። ስለዚህ ይህ እምነት ደግሞ ምን አይነት እምነት ነበር ከተባለ ከአብርሃም ጀምሮ ከኖህ ጀምሮ ከአዳም ጀምሮ ከአላህ Subhanahu Wa Ta'ala ውጪ ሌላ አምላክን ገዙ አልነበሩም። አንድም ነቢያቶችን ልታመጭልን አትችልም። ምክንያቱም አዳምም ይሁን ኖህም ይሁን እነሱ ሲጠሩ ነበሩት ያ ቆም ዕቡዱላህ ማለኩም ምን ኢላሂን ገይሩ እናንተ ህዝቦች ሆይ ምን ነው ከአንድ አላህ Subhanahu Wa Ta'ala ውጪ ሌላ አምላክ አለላችሁ? ስለዚህ አንድ አምላኩን ተከዙ እሱ የፈጠራችሁ ብቻ ነው አላህ ብሎ ሲጠሩ ነበር ሁላቸውም። ደግሞ ምንድነው እምነታቸው ስንል ክርስቲያን የሚባል ነበር አልነበረም በሰዓቱ? እንዴ ኢየሱስ ክርስቶስን ያኔ የሚከተሉት ክርስቲያን ከተባሉ ከሱ በፊት የነበሩት ምንድናቸው? እነ ኖህ እነ አብርሃም እነ ሙሴ ምን ነበሩ ከተባለ አያውቁም። ክርስትና ከኢየሱስ ክርስቶስ በኋላ ነው የመጣ። ኢየሱስን የተከተለ ክርስቲያን ይባላል። ታዲያ ኢየሱስ ክርስቶስ ራሱ ምን ነበር? ያም ሌላ ጥያቄ ነው የሚያስነሳ። እሱ አላህ Subhanahu Wa Ta'ala ምገዛ ነብይ ነበር፣ ሙስሊም ነበር። ራሱ ሙስሊም ነበር ስንል አንደኛው ምንድነው ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ምን ይላል? እውነተኛ የሆንከው አንድ አምላክ የሆንከውን አንተን መገዛትና እኔንም የላከኝም ኢየሱስ ክርስቶስን እንደላከኝ ማውቃቸው ምንድነው? ይህ የዘላለም ህይወት ናት ይላል። ይህ ነው እስልምና ማለት አንድ አምላክ ማወቅና እሱን መከተል። እንዲሁም ደግሞ ነቢያቶች የተላኩ ነቢያቶች አንድ አምላክ ነቢያቶችን ልኳል ብሎ ማመን ነው። ለዚህ ነው ኢየሱስ ክርስቶስ ማቴዎስ ወንጌል ምዕራፍ 7 ቁጥር 21 እስከ 23 ላይ ምን ይላል? በሰማይ ያለው የአባትን ፍቃድ የሚያደርግ እንጂ ጌታዬ የሚለኝ ሁሉ መንግስተ ሰማያትን መግባ አይምሰላችሁ ይላል። ያ ቀን ይላል ትንሣኤ ዕለት ሁሉም ትንሣኤ ዕለት አስቡ። ትንሣኤ ዕለት ሁሉም ጌታዬ በአንተ ስም አጋንንቶችን አላወጣንም፣ በአንተ ስም ሰዎች አልፈወስንም፣ በአንተ ስም ታምራቶችን አላደረግንም ይሉኛል። እኔም ደግሞ ከቶ ከኔ ራቁ እናንተ መፀኞች ሆይ አላቃችሁም እላችኋለሁ አለ። ስለዚህ ኢየሱስ ክርስቶስ እናንተ መፀኞች ከዛሬ እኔ አላቃችሁም ከቶ ከኔ ራቁ ብሎ ካባረራችሁ የውመል ቂያማው ትንሣኤ ዕለት ዛሬ ለምንድን ነው እሱን የምናመልከው? ጌታ የሚለኝ ሁሉ መንግስተ ሰማያት አይወርስም ብሏል። ስለዚህ የአባታቸው ፍቃድ አድርጉ ስል እስልምናን አላህ ያዘዘውን ነገር ስታደርጊ ኢየሱስ ክርስቶስ ያስተማረን መንገድ ስትከተይ ያ ነው። ያ ምንድነው ሲያስተምር ነበር ሲባል ደግሞ እስልምና ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከአንድ አላህ በስተቀር ሌላ አምላክ እንደሌለ እንዲሁም ደግሞ እነሱ ነብይና ከሱ በፊት የነበሩት ነቢያቶች እውነተኛ ነብይ እንደሆኑ ሲያስተምሩ ነበር። ለዚህ ነው ኢሳ አለይሂ ሰላም ምን ይላል ቁርአን ላይ ምዕራፍ 3 ቁጥር 51 እንዲሁም ደግሞ ሱረቱ ዙኽሩፍ ምዕራፍ 43 የተለያዩ 5 ቦታ ላይ ቁርአን ላይ ምን ይላል? إن الله ربي وربكم فاعبدوا هذا صراط مستقيم ይላል። ኢሳ ለራሱ ሲያስተምር ነበር ሐዋርያቶቹን አላህ የሚባለው እኮ የኔ አምላክና አምላካችሁ ነውና እሱን ተከዙ ይህ ቀጥተኛ መንገድ ነው ሲል ሲያስተምር ነበር እንጂ የኔ መንገድ ቀጥተኛ መንገድ ነው ስላልነበረ። ለዚህ ነው መጽሐፍ ቅዱስ ላይ ብትመለከቺ መጽሐፍ ቅዱስ ላይ ራሱ ስትመለከቱ ኢሳ አለይሂ ሰላም ስለነበረው የአባትን መንገድ ተከተሉ እንጂ የኔ አላለም፣ አምላክን እንጂ እኔ አምላክ ነኝ አላለም። ለዚህ ነው ዮሐንስ ወንጌል ምዕራፍ ቁጥር 17 ላይ ማርያም ወይ ደግሞ መግደላዊት ማርያም እሱ ልትነካ ስትሄድ ምን አለ? እረ እንዳትነኪኝ አለ፣ ሂጂና ወደ ወንድሞቼ አለ ገና ወደ አባቴና ወደ አባታችሁ ወደ አምላክና ወደ አምላካችሁ አላረኩምና ብለሽ ንገሪያቸው አለ። ስለዚህ ኢሳ አለይሂ ሰላም ራሱ አምላክ ካለው ትክክለኛ መንገዱ ሙስሊምናው ምንድነው? የሱን አምላክን መገዛት ነው። የኢየሱስ ክርስቶስ አምላክ መገዛት እሱ ደግሞ መልእክተኛ ሆኖ መቀበል ነው። ለዚህ ነው ኢየሱስ ክርስቶስ ማርቆስ ወንጌል ምዕራፍ 4 ቁጥር 6 ላይ ነብይ በገዛ ሀገሩና በገዛ ቤተሰቦቹ አይከበርም አለ። ስለዚህ ይሄን ካለ ነብይ መሆኑን እየመሰከረ ነው። ነብይ መሆኑን እየመሰከረ ነው። ይሄ ብቻ አይደለም። አይኑን ስውር የነበረው ሰውዬ ዮሐንስ ወንጌል ምዕራፍ 19 ላይ አይ ቲንክ ምዕራፍ 9 ቁጥር 17 ላይ ምንድነው የምለው? ሰውዬ አይኑ ያዳነለት ሰውዬ የሁዳኖችና እነዛ ሰዎች ሲጠይቁት ምንድነው አይነ ያሻረል ሰውዬ ምን ትላለህ ስለሱ ስሉት አይ እሱ ነብይ ነው ብሎ ነው መሰከረ። አምላክ ነው አላለም። አይኑን ያሻረለት አይኑን ያዳነለት ነብይ ነው ስንመሰከረለት። አብዛኛው ሰዎች ነብይ ነው ሲሉ የነበሩት አንድም ሰው አምላክ ነው የምገዛ አላሉም። ስለዚህ ስልጣን አለው ነብይ የነበረ የተከበረ ነብይ እኛ ሙስሊሞች የምንወደው ነብይ ነው። ስለዚህ ቀጥታ መንገድ አላህ የመረጠልን እስልምና ስለሆነ እነሱም ሲያስተምሩ ነበር እስልምና ስለሆነ ያ መንገድ ትክክለኛ አውቀሽ እስልምናን ከተቀበልሽ ይህ ማለት ነው። ወደ እስልምና ብትመጪ ደግሞ ኢየሱስን አላጣሽም፣ አላህንም አላጣሽም፣ ነብዩ መሐመድን መጣችም። ለአንሁ እስልምና ውስጥ ነው ኢየሱስን የምታገኝ ትክክለኛ ኢየሱስን የምታገኝ እስልምና ውስጥ ነው። እሱ ሲያስተምር የነበረው አስተምሮ የምታገኝ ቁርአን ውስጥ ነው።
ነቢያቶች ሲያስተምሩ ትምህርት ቁርአን ውስጥ ነው። አላህ ሲናገር የነበረው ቁርአን ውስጥ ነው የምታገኘው። በአሁኑ ቅርጹና መልኩን ቀይሮ መጽሐፍ ቅዱስ እንደመጣ ሳይሆን አሁን ላይ ያለው ምንድነው? ቁርአን ላይ ባለው ነው የምታገኘው። ስለዚህ ወደ እስልምና ብትገቢም አላህንና ነቢ መሐመድንም ጭምር ኢየሱስንም ታገኛለሽ። ሶስቱንም። ግን ወደ ክርስትና ብትሆኝስ ትክክለኛ አምላክም አታገኝም፣ ኢየሱስንም ታገኛለሽ ማለት ነው። ለዚህ ነው አንድ መንግስት ምን አለ መሰለሽና አንድ ንጉስ እቺን ብቻ ተናግሬ አሳጥራለሁ። ሶስት ሰዎችን አመጣቸው። ክርስቲያን አመጣ፣ ንጉስ ነው። ሙስሊሞችን አመጣ፣ እንዲሁም ደግሞ የሁዲያኖች አመጣ። አመጣ እምነታቸው የተለያየ ነው እና እስቲ የትኛውን እምነት ብከተል ጀነት እገባለሁ ብሎ ጠየቃቸው ንጉሱ። ከዛ የሁዲያኖች ሙሴን ከተከተልክ ጀነት ትገባለህ አሉት። እሺ አለ። ክርስቲያኖች ተጠየቁ። አይ ኢየሱስ ክርስቶስን ብትከተል ጀነት ትገባለህ አሉት። ሙስሊሞቹ ጋር መጣና ማን ብከተል ነው ጀነት ብገባ ብሎ ሲጠይቁ አላህ Subhanahu Wa Ta'ala በብቸኛ ስትገዛ ነቢ መሐመድን ተከትለ እውነተኛ የመጨረሻ ነብይ ነው ብለ ኢየሱስ ክርስቶስም የአላህ መልእክተኛና ከሱ በፊት የነበሩት ነቢያቶች ሁሉ ከአላህ እንደተላኩ ብታመን ጀነት ትገባለህ ሲባል ምን አለ ንጉሱ? እንግዲያውስ እናንተ ሄዱ ሙሴ ብቻ መከተልና ሌላ ነቢያቶችን ማጣ ከሆነ ሄድ አለው ለይሁዲያው። ለክርስቲያኖችም አይ ኢየሱስ ብቻ ተከትዬ እነ ሙሴን አብርሃምን ነቢ መሐመድ ሌሎችን ማጣ ከሆነ አንተም ሄድ። ስለዚህ እስልምናን ተከትዬ ትክክለኛ ከመጀመሪያ ነቢያቶች እስከ መጨረሻ ያሉትን ከአላህም ጭምር ያገኘሁትን እስልምና እከተላለሁ አለ ይባላል። ስለዚህ እይታችሁ ወደ እስልምና ብትመጪ የምታጭው ነገር የለም። ስለዚህ ኢንሻአላህ ተዓላ ይሄን አውቀሽው ከሆነ ወደ እስልምና ለማምጣት እኛን ለመቀበል ዝግጁ ነን ለማለት ፈልጌ ነው። እኔ እኮ ጓደኞቼ እንዳለ ሙስሊም ናቸው፣ አረብ ሀገር የሚኖሩ ብዙ አስረድ በቃ እኔ በእነሱ ነው የምቀናው፣ በስርዓታቸው በሁሉም ነገር በቃ እና ለእኔም እሱ ነው ትክክለኛ መንገድ። በአሁን ሰዓት ላይ የሙስሊምን ሃይማኖት ተከትዬ በእነሱ በትክክለኛው መንገድ ብቻ ሲሄድ ነው ራሴንም ልጆቼንም ሁሉ ነገር ማዳን የምችለው። ለዚህ ነው የወሰንኩት። ኦኬ ያው እንደዛ ከሆነ እንግዲህ ወደ እስልምና ስንመጣ እስላሞችን ያኔ እኛን የሚያዘን ነገር አንቺንም ይመለከትሻል። አንቺ ወደ እስልምና ከመጣሽ ሁሉ ይስተካከላል። ያው ሰው ትንሽ የሚጨምርላት ነገር አለ። እሺ በመጀመሪያ አውዝ ቢላሂ ሚነ ሸይጣን ረጂም ቢስሚላሂር ረህማኒር ረሂም። እኛ ሙስሊሞች ዲኑን የመረጠልን አላህ ነው። ምናልባት አንቺንም ለዚህ ነገር ያነሳሳሽ አላህ ነው። ስለዚህ ሁሉም ነገር ማወቅ አንድ ሰው ማወቅ ያለበት ምንድን ነው? ኡስታዛችን እንዳሉት ከኡስታዝ በላይ አውቄ ሳይሆን አላህ ብሎ ማለት አላህ በቁርአኑ እንዳስተማረን ከዚህ በፊት የነበሩ ነቢያቶችን በሙሉ አላህ ወለቀድ በዐስና ፊ ኩሊ ኡመት ረሱላን አን ያዕቡዱ ላህ ወየጅተኒቡ ጣጉት። ከዚህ በፊት የነበሩ ነቢያቶችን በሙሉ አላህ ስልካቸው መልእክታቸው አንድ ነው። እሱስ ምንድን ነው? ከአንድ አላህ በስተቀር ከአንድ ፈጣሪ በስተቀር ሌላ ላይገዙ እና ጣዖታትን ከአላህ ውጭ የሚመለኩ ነገሮችን እንድርቁ ነው። እንደ ምሳሌ ብትወስጂ ለምሳሌ ኦሪት ዘጸአት ላይ አይተሽ ከሆነ ሙሴ ይዞት የመጣው የመጀመሪያው ትእዛዝ ምን ነበር? ከአንድ አምላክ በስተቀር አምላካችን አንድ ጌታ ነው፣ ከሱ በቀር ሌላ አምላክ እንደሌለ መመስከር ነው ብሎ ሙሴ ያስተማረው። ከዛ እስከ ኢየሱስን ብትወስጂ ኢየሱስን በማርቆስ ወንጌል ምዕራፍ 12 ከተራ ቁጥር 28 ላይ ከጸሐፎቹም አንዱ ሲከራከሩ ሰማና ምንድን ነው ያለው? ኢየሱስን ከትእዛዛት ሁሉ ፊተኛይቱ ማናቻይቱ ናት ብሎ በጠየቀው ጊዜ ኢየሱስ ምን ብሎ ነው የመለሰለት? ከትእዛዛት ሁሉ ፊተኛይቱ እስራኤል ሆይ ስማኝ አለው። ጌታ አምላካችን አለው። ልብ በይ፣ ማን ነው ይህን እያለ ያለው? ኢየሱስ ነው። ጌታ አምላካችን አንድ ጌታ ነው። አንተም ጌታ አምላክን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ኃይልህ፣ በፍጹም ሀሳብህ ጌታ አምላክን ውደድ የምትላት ብሎ ነው ያስተማረው። ጌታ አምላካችን ያ ማለት ኢየሱስ አምላክ አለው፣ የእሱ አምላክና የኛ አምላክ አንድ ነው ማለት። ቀጠለና ምንድን ነው ያለው? በመቀጠል ኢየሱስ ምንድን ነው ያለው? ጌታ አምላክህን አለው። ልብ በይ፣ እሱም ብቻ በፍጹም ልብህ ማለት በእሱ ላይ ምንም ነገር ላታጋሪ ማለት፣ በፍጹም ሀሳብህ፣ በፍጹም ኃይልህ ጌታ አምላክን ውደድ የምትላት አለው እንጂ እኔና አምላኬን አንድ ላይ አንድ አምላክ አድርጋለሁ። አንድ እሱም ብቻ በብቸኝነት እንድትገዛ ነው ብሎ ነው ያዘዘው። ቀጠለና እንዲሁም በሌላ ቦታ ላይ ኢየሱስ ሌላ አምላክ አለው። ሲጀመር አንድ አምላክ የተባለው አካል እንዴት ሌላ አምላክ ይኖረዋል? ለምሳሌ አላህ አእምሮ ሰጥቶሻል። እነ ሰምዐ ወልበሰር ወልፉአድ ኩሉ ላይከ ዐንሁ መስኡላ። አላህ በቁርአን እንደሚያስተምረን ጆሮ ሰጥቶሻል፣ አይን ሰጥቶሻል፣ አቅል ሰጥቶሻል። ከዚህ ሁሉ ነገር ትጠየቃለሽ። ማስተንተን ግዴታ ነው ማለት ነው አንቺ ላይ።
አላህ ያለ ምክንያት አይደለም የሰው ልጅን የፈጠረው። ዝም ብሎ የሰው ልጅ በልቶ ጠጥቶ ጨፍሮ እንደፈለገ እንደሄድ አይደል። ቅድም ያልነው ምንድነው? እሱን ብቻ በብቸኝነት እንድንገዛ ነው ብለን ተናግረናል። አሁን ደግሞ በቂያማ ቀን ስለምጠይቀን ጆሮአችን፣ ልባችን፣ አይናችን እያንዳንዱ ነገር ሀቅ አይቶ ሀቅ መናገርና መመስከር እንዳለበት አላህ በቁርአኑ ያስተምረናል። ታዲያ አንቺ እንደዚህ ብንጠይቅሽ ኢየሱስ ሌላ አምላክ አለኝ ካለ አምላክ የለውም ማለት ትችላለሽ አንቺ? ኢየሱስ ሌላ አምላክ አለኝ ብሎ አምላካችን አንድ ጌታ ነው ብሏል። እንዲሁም በዮሐንስ ወንጌል ላይ ኡስታዝም ቅድም በተናገሩት ሌላ አምላክ እንዳለው ተናግሯል። ታዲያ ኢየሱስ ሌላ አምላክ ካለው አምላክ እንዳለው ትቀበያለሽ ማለት ነው። ኢየሱስ ሌላ አምላክ አለው አይደል? ያው ይከብዳል፣ ግን እግዚአብሔር ሌላ አይከብድም። አይውልሽ ኢየሱስ ሌላ አምላክ አለው። እኛ አሁን ቅድም ኡስታዛችን እያሉሽ ያሉሽ ለዚህ ነው አንድ ሰው ማወቅ ነው ያለበት። እኛ ልክ አንቺ እንደመጣሽ እንኳን በሰላም መጣሽ ብለን እስላም ውስጥ ግቢ አንልሽ፣ ወይ ደግሞ ሴንስ ገብተሽ እስላም እንድትገቢ ሳይሆን ማለት ነው። ኡስታዝ አስረዳት፣ ያንተን ሀሳብ አልገባትም። ጥያቄን አይውልሽ ሀሳቤ ምንድነው? ኢየሱስ ሌላ አምላክ አለኝ ብሏል። ወደ አምላኬና ወደ አምላካችሁ ብሏል። አምላካችን አንድ ጌታ ነው ብሏል። አምላክ ነው የተባለው ኢየሱስ ሌላ አምላክ እንዳለው በመጽሐፍ ቅዱስ ራሱ ያስተምራል። አምላካችን ብሏል። ኢየሱስ በአንደበቱ እኔ አምላክ አለኝ ካለ አምላክ እንዳለው መቀበል ነው። ሌላ አማራጭ የለም አይደል? ታዲያ ኢየሱስ ሌላ አምላክ ካለው መቼም አምላክ አንድ ነው ከተባለ አንዱ አምላክ ኢየሱስ ነው የሚሆነው ወይስ የእሱ አምላክ ነው? መቼም የእሱ አምላክ ነው የሚሆነው። የእሱ አምላክ ነው የሚሆነው አይደለም? የእሱ አምላክ። ስለዚህ ሙስሊሙ እያለ ያለው ይሄንን ነው ማለት ነው። ቅድም ኡስታዝ በጠቀሱልሽ በሱረቱል ኢምራን ምዕራፍ 3 ቁጥር 51 ላይ ኢየሱስ ለበኒ እስራኤሎች ምን የሚል መልእክት ነበር ያስተማረው? ኢነላህ ረቢ ወረብኩም ፈዕቡዱ ሀዛ ሲራጡን ሙስተቂም። አላህ ጌታዬም ጌታችሁ ነውና እሱን ብቻ ተገዙ። በተመሳሳይ መልኩም በሱረቱል መርየም ምዕራፍ 19 ቁጥር 36 ላይ ኢነላህ ረቢ ወረብኩም ፈዕቡዱ ሀዛ ሲራጡን ሙስተቂም፣ አላህ ጌታዬም ጌታችሁም ነውና እሱን ብቻ በብቸኝነት ተገዙት የሚለውን ነው ሲያስተምር ነበር። እንዲሁም በሱረቱል ማኢዳ ምዕራፍ 5 ቁጥር 72 ላይ ጀምረን ብናይ ለቀድ ከፈረ الذين قالوا ان الله هو المسيح ابن مريم፣ እነዛ አምላክ ብሎ ማለት ኢየሱስ ነው ያሉ ሰዎች በእርግጥ ሐቅን ክደዋል አለ አላህ። ካዲዎች ናቸው ብሏል አላህ በቁርአኑ ማለት። ምክንያቱም ኢየሱስ ያ በኒ እስራኤል ኢየሱስ በአንደበቱ ብሎ ነው ያስተማረው ወዕቡዱላህ ረቢ ወረብኩም፣ ጌታዬና ጌታቸው ነው አንድን አላህ ብቻ አንዱን አምላክ ብቻ ተገዙ ብሎ ሲያስተምር ነበር ብሎ አላህ ያስተምረናል በቁርአኑ። ለምሳሌ ከ20 እና ከ15 ዓመት በፊት ስናይ ክርስቲያኖች ኢየሱስ ሌላ አምላክ እንዳለው አያውቁም፣ አያምኑም ነበር። አሁን ላይ ግን መጽሐፍ ቅዱስን ከፍተን ስናይ ኢየሱስ አምላካችን አንድ ነው ብሎ ተናግሯል። ታዲያ አምላክ ያለው አካል እንዴት አምላክ ሊሆን ይችላል? በፍጹም ሊሆን አይችልም። በፍጹም አምላክ ያለው አካል አምላክ ሊሆን አይችልም። እንዲሁም አላህ በቁርአኑ ወመን ዩሽሪክ ቢላህ፣ በአላህ ላይ አንዳችን ነገር ያጋራ ሰው ፈቀድ ሐረመ አላሁ ዐለይሂ አልጀና፣ ጀነት በሱ ላይ ሐራም ናት፣ መኖሪያውም ጀሀነም ናት ብሏል። እንዲሁም አላህ በሱረቱል ማኢዳ ምዕራፍ 5 ቁጥር 16 ላይ ዒሳን በቂያማ ቀን አላህ ይጠይቀዋል። አንተ ቁልተ ሊናስ ተኸዙኒ ወኡሚ ኢላሂን ሚን ዱኒላህ፣ አንተ ከአላህ ውጪ እኔና እናቴን እንደ አምላክ አድርጋችሁ ያዙ ብለሃልን ብሎ አላህ በቂያማ ቀን ዒሳን ይጠይቀዋል ማለት ነው። የዛን ቀን ቃለ ሱብሓነክ፣ ጌታ ሆይ ጥረህ ተገባ፣ ለእኔ ተገቢ ያልሆነን ነገር ለእኔ ማለት አይገባኝም አላልኩትም። በእኔ ዘንድ ያለውን ነገር በሙሉ ታውቃለህ፣ እኔ ግን አንተ ዘንድ ያለውን በሙሉ ምንም ማውቀው ነገር የለም። ማ ቁልቱ ለሁም ብሎ ይመሰክራል ማለት ነው። ኢላ ማ አመርተኒ ቢ፣ አንተ ካዘዝከኝ ነገር ውጭ ምንም ነገር አልተናገርኩም። እሱስ ምንድን ነው? ኡዕቡዱላህ ረቢ ወረብኩም፣ ጌታዬና ጌታችሁ አንድ አምላክ ነውና እሱን ብቻ ተገዙት ከማለት ውጭ ሌላ ምንም ብዬ የተናገርኩት ነገር የለም። መጽሐፍ ቅዱሱ ዛሬ ብትከፍቺ ከዛ ውጭ ምንም ነገር አታገኝም ማለት። ለምሳሌ በዮሐንስ ወንጌል ምዕራፍ 17 ከቁጥር 1 ጀምሮ ኢየሱስም ይህንን ተናግሮ ይላል መጽሐፍ ቅዱሱ። አይኖችን ወደ ሰማይ አነሳና ምን አለ? አባቶ ሰዓቱ ደርሷል፣ ልጅህ ያከብርህ ዘንድ በስጋ ሁሉ ላይ ስልጣን ለሰጠው ሁሉ የዘላለም ሕይወት ይሰጣቸው ዘንድ ልጅህን አክብረው፣ እውነተኛ አምላክ አንተ ብቻ ይሆንህ ነው ያለው። አንድ አማርኛ የሚችል ሰው ግልጽ ነው። እውነተኛ አምላክ አንተ ብቻ ይሆንህ አለ እንጂ እኛ አላለም። አንተ ብቻ ብሎ ማለት መንፈስ ቅዱስን አያካትትም፣ ኢየሱስንም አይጨምርም። አንተ የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህቺ የዘላለም ሕይወት ናት ነው ያለው። አንተ የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህቺ የዘላለም ሕይወት ናት። የዘላለም ሕይወት ብሎ ማለት አምላክ እውነተኛ አምላክ ብቻ መሆኑን ማወቅና ማምለክና ኢየሱስ የእሱ መልእክተኛ መሆኑን ማወቅ ነው ማለት ነው። ልጅ በምለው ነው ብዙ ሰዎች ግራ የተጋቡት። ኢየሱስ ልጅ የምለውን እዛ ጋር የተጠቀመው በዮሐንስ ወንጌል ምዕራፍ 23 ቁጥር 9 ላይ ያለውን ብትከፍቺ በምድር ላይ ማንንም አባት ብላችሁ አትጥሩ፣ አባታችሁ አንዱ ነው እሱም የሰማዩ ነውና ብሏል። ልብ በይ፣ እግዚአብሔር የሁሉም አባት እስከሆነ ድረስ እንደ መጽሐፍ ቅዱስ አገላለጽ ልጅ የምለውን ደግሞ ባሪያ የምለውን ያስይዛል ማለት። ከዛ ውጭ ምንም ሌላ ትርጉም የለውም ማለት።
በዮሐንስ ወንጌል ምዕራፍ 12 ቁጥር 44 ላይ ብታይ ኢየሱስም ጮኸ እንዲህ ማለት በእኔ ማመናችሁ አለ ኢየሱስ ባላከኝ ማመኑ ነው እንጂ በእኔ አይደለም አለ። ከዚህ በላይ ኢየሱስ ቆይ ምን ይበል? በዮሐንስ ወንጌል ላይ በምዕራፍ 7 ቁጥር 21 ላይ ቅድም ኡስታዝ ነግሮች ነበር። ምንድነው የምለው? በሰማያት ያለውን የአባቴን ፍቃድ የሚያደርግ እንጂ ጌታ ሆይ የሚለኝ አንድ ሰው እንኳን ወደ መንግስተ ሰማያት አይገባም ማለት ነው። በዚያን ቀን አለ በቂያማ ቀን ብዙዎች ጌታ ሆይ በስምህ ትንቢት አልተናገርንምን? በስምህ አጋንንትን አላወጣንምን? በስምህ ብዙ ተአምራትን አላደረግንምን? ይሉኛል። የዛን ቀን ከቶ አላውቃችሁም እናንተ አመፀኞች ከኔ ራቁ ብዬ ምስክርባቸዋለሁ። ማን ነው ያለው? ኢየሱስ ነው። ለወደፊት የሚከሰት ነገር ነው ትንቢቱ ማለት ነው። በቂያማ ቀን ኢየሱስ እናንተ አመፀኞች፣ አመፅ ብሎ ማለት ታስቢ ምን ያህል ቃሉ ምን ያህል እንደምከብድ ማለት ነው። የዛን ቀን እንደዛ ብዬ ምስክርባቸዋለሁ ብሏል። ዛሬ አንድ ክርስቲያን አንተ አመፀኛ ነህ ብባል መቼም አይቀበልም። ነገር ግን ኢየሱስ በአንደበቱ አመፀኞች ብዬ ምስክርባቸዋለሁ ብሏል። ኢየሱስ አምላክ ነው የተባለው ኢየሱስ ለምሳሌ ዮሐንስ ወንጌል ምዕራፍ 5 ቁጥር 30 ላይ ብታይ ከራሴ ምን ማድረግ አይቻለኝም ብሏል ኢየሱስ። አይ አንተ እኮ ከራስህ ማድረግ ትችላለህ ብሎ ማለት ደግሞ አይ ኢየሱስን አንተ ትዋሻለህ፣ ስለ አንተ እኔ የማውቀው እኔ ነኝ እንደማለት። እንዴት ይቻላል እንደሱ? ከራሴ አንዳች ማድረግ አይቻለኝም፣ እንደሰማው ፈርዳለሁ፣ ፍርዴም ቅን ነው፣ የላከኝን ፍቃድ እንጂ ፍቃዴን አልሻምና እኔ ስለ ራሴ መሰክር ምስክርነቴ እውነት አይደለም። በሉቃስ ወንጌል 18 ቁጥር 18 ላይም አንዱ ቸር መምህር ሆይ ያለው ኢየሱስም የዘላለምን ሕይወት እወርስ ዘንድ ምን መልካም ነገር ላድርግ ባለው ጊዜ ኢየሱስ ስለምን ቸር ትለኛለህ ብሎ ተቆጣው። ከአንዱ ከእግዚአብሔር በቀር ቸር ማንም የለም አለ። ታዲያ ኢየሱስ ዛሬ ክርስቲያኖች ኢየሱስ ቸር እያሉ ነው። ላሳጥርና ኮመንቲ በኔ አልተኮሻ አዳነ ምድራስ ከንቀበጡ ጅራቻው አየ ገባብ ስትውፋ ኡስታዝ ኦኬ ኢንሻአላህ አሳጥራለሁ። ከአንዱ ከእግዚአብሔር በቀር ቸር ማንም የለም ብሎ ኢየሱስ ተናግሯል። ታዲያ ከአንዱ ከእግዚአብሔር በቀር ቸር ማንም ከሌለ ኢየሱስን ቸር ብሎ ማለት ይሄ ምንድነው? ታዲያ ኢየሱስን ማስተባበል ነው። ኢየሱስን አይ አንተ የምትናገረው ሐሰት ነው፣ ስለአንተ የምናውቀው እኛ ነን እንደማለት። ቀጠለና በሌላ ቦታ ላይም ኢየሱስ ብዙ ነገሮችን ተናግሯል። ለምሳሌ ከቢታንያ ሲመለሱ ኢየሱስን ርቦት ነበር። ከቢታንያ ሲመለሱ በማርቆስ ወንጌል ምዕራፍ 11 ቁጥር 12 ላይ ከቢታንያ ሲመለሱ ኢየሱስን ርቦት ከሩቅ የሆነ አንዲት ዛፍ ያይና ፍሬ ይኑራት አይኑራት በሚል በግምት እዛ ድረስ ይሄዳል፣ ያለችበት ድረስ ይሄዳል። ስደርስም ምን ቂያማን ቃል የትንሣኤ ቀን እንኳን የማያውቅ አካል እንዴት ለእኔ አምላክ እንዴት ሊሆን ይችላል? በፍጹም ሊሆን አይችልም። በዚህ ዙሪያ ብዙ ነገሮችን መጨመር እንችላለን። ያው ወደ ኡስታዝ ፈርሃና ወደ ሌሎችን መልስሽ ኡስታዝ ቀጥሉ ኢንሻአላህ። ያው እንግዲህ የትምህርት ቀንም ስላልሆነ ነው የምናሳጥርልሽ እንጂ ያው ሻሃዳ ይዘሽ የበለጠ ደግሞ ውስጥ ገብተሽ ትማሪያለሽ። ሌሎች ሰዎች ይኖራሉ። ዋና ብቻ አሁን ያስተማሩሽ በጭሩ ቋንቋ ኢየሱስ ክርስቶስ አምላክ እንዳልሆነና የአላህ Subhanahu Wa Ta'ala መልእክተኛ ባራ መሆኑ ነው። በግልጽ ባራ ተብሎ ነው ተነገረ፣ በግልጽ መልእክተኛ ተብሎ ነው ተነገረ። በግልጽ ግን ኢየሱስ ክርስቶስ በማሻማ መልኩ አምላክ ነው ተብሎ የተቀመጠ መጽሐፍ ቅዱስ ላይ ማንም ሰው ከኦሪት ዘፍጥረት እስከ ዮሐንስ ራእይ ሊያመጣልን አይችልም፣ በማሻማ መልኩ ማለት ነው። አንድ ይሄ ያጀልኝ። ሁለተኛ ደግሞ ኢየሱስ ክርስቶስ ስልጣን ተሰጥቶታል። ያ ስልጣን ደግሞ ተጠቅሞበታል። በጊዜው ለኛ አይደለም ለእስራኤሎች ነው ተላከ። የመጨረሻው ግን እቺን አንቀጽ ብቻ ልንገርሽና በደንብ ያያት። ኢየሱስ ክርስቶስ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 28 ላይ ራሱ የወሰደውን ስልጣን መልሶ ለአባቱ ወይ ደግሞ ለአምላኩ ይመልስና የአምላክ እግር ስር ተመልሶ ይገባል ይላል መጽሐፍ ቅዱስ። ታዲያ ኢየሱስ ክርስቶስ ትንሣኤ ዕለት መልሶ ከአምላክ እግር ስር የምገባ ከሆነ የቱ ጋር ነው አምላክ መሆን የምችለው? አምላክ የአምላክን ስር አይገባም። ስለዚህ የበላይ የሆነ የላይ ተቆጣጣሪ አንድ አምላክ መኖሩን እናውቃለን ማለት ነው። ስለዚህ አሁን ወደ ሻዕጣ ቀጥታ ብንገባ ምን መስላችኋል? ተረድተሽና አውቀሽ ከሆነ ይህ ሁሉ የምንናገረው መጀመሪያ ተረድተሽ ግቢ፣ ዝም ብለሽ እንዳትገቢበት ነው። ሙባረክ ማልጀቱ ማይክ ሽንፈት እኔ የምለው ነገር የለም። ከሷ ነው የመጣው፣ ራሷ ነው የፈለገችው፣ ራሷ ነው አንዳንድ ነገሮች ስታስረዳኝ አንዳንድ ቁርአን አንዳንድ ነገር መክፈት ጀመርኩ። በጣም ደስ ይለኛል ቁርአን ክፈት ምናምን ማለት ጀመረች። ከዛ በቃ እንዲህ ከሆነ እንግዲህ ኡስታዞችን ጠርቼ መደረግ ያለበትን ነገር እኔ ስለማላቅ እነሱ ቢያደርጉ ደስ ይላል ተባብለን ወላሂ 1200 ሰው ላይ ነው ዘግታ ማለት ነው። ከፈለጋችሁ ኑ እዛ ተማሩ ብላ ነው ዘግታ የመጣችሁ ወደዚህ ቤቷን ዘግታ ማለት ነው። አዎ በአንቺ ምክንያትም ብዙ ሰዎች ከኛ አቡ አሚራ ትገባለህ እንደምረዱ ኮሜንት አበልኝ።
ስለዚህ ዱበት ሞት ፉፉ ዋዱበታር ተፈካታ ሙባረክ أنا አንቱ ሙሪራ አየ ስለዚህ ኢንሻአላህ ያው እስልምና ማለት ያው ገብተን የምንወጣ አይደለም ልብስ አይደለም እምነት አወልቀን የምንመለስበት እምነት ነው መጀመሪያውኑ ቆርጠሽ አስበሽ እንድትገቢበት ነው ይሄን ሁሉ ስንናገር ነበርውና ስለዚህ ኢንሻአላህ አሁን ቆርጠሽ አስበሽ ከሆነ ስትገቢበት ደግሞ በደንብ መማር ያስፈልጋል እስልምና ማወቅ በሁለት እግር መቆም ያስፈልጋል እስልምና ማለት ዱንያማ አኽራ የምትደሽትበት ነው በዚህ ዓለም ላይም ደስተኛ ሆነሽ ነው የምትኖሪ የትኛው ሙስሊም አስብ እስቲ ምንም ቢሆን ምንም ብጠፋበት ብሞት ቤተሰቡ ምን ቢሆን አልহামዱሊላህ ነው የምለው ገብቶሻል ስለዚህ ያ ጽናት የምታገኝበት ደስተኛ ሆነሽ ነስራ ሲደብሱ አቡ አሚራቱ ኮንገልቻ ደስተኛ ሆነሽ የምትኖሪ እስልምና ውስጥ ብቻ ነው ነስራ አቡ አሚራቱ ኮንገልቻ ባለ ሲደብሱ እርገቴራ قلت جمال በዚህ ያለ فكيا اوكي هيك قلت ደስታሽ ደግሞ ይቀጥላል ጸንተሽ ከኖርሽበት ስለዚህ ጸንተሽ አላህ የምትኖሪ ያደርግሽና አቡ አሚራ ምንጣና ያው ወደ ሻዳ ገብተን ሌላ ሰውም ይመጣል መስለኛል ሻዳም ይዛሉ መሰለኝ ምንም አካል ከሌለሽና ጥያቄ ከሌለሽ እንቀጥላለን ጥያቄ ያለሽ ግን መጀመሪያ ከእስልምና የምትጠይቂ እኔ ቋቋለው አሉ ራህሚ ምናምን የሚባሉ ሙስሊም ደግሞ ያደግኩበት አካባቢ ጎረቤቶችን ሙስሊም ቤት ነው ያደግነው ኮኛ ሀገር ተዳደጋችን ሙስሊሞች ጋር ነው ያደግነው እናቃለን በደንብ እኔ ወድጄዋለሁ የእናንተን መንገድም የእናንተን ሃይማኖት እንደናንተ መሆን ነው የምፈልገው እኔ ይሄ የዓለማዊ ዝም ብሎ ክርስቲያን ነኝ ብሎ ያልሆነ ነገር እየሰሩ መኖር ወይ ለነፍሴ ያልሆነ ወይ ለክብሬ ለዛ በደንብ ተዘጋጅቼ አስቤበት ነውና ጊዜው ደግሞ አሁን ነበር በቃ የመጨረሻ ጊዜው አሁን ነበር ሰዓቱ ማሻአላህ ኦኬ እንግዲህ እንደዛ ከሆነ አቡ አሚራ የምትለው ነገር ካለ በልና ወደ ሻዳ እንገባለን ኢንሻአላህ እናሳጥርና ሻዳ እናስቀድማለን በከንጅሩ ኮፒሊንግ ጎዳ ታብታብ ጎዳ አቡ አሚራ የምጨምረው ነገር ካለ እኔ ኡስታዞች ሁሉንም ነገር ብለውታል የሚጨምረው ነገር ስለሌለ ቀጥታ ወደዛው ነገር እሺ ከተቻለ አቡ ሰብረዲን እናንተም ቪዲዮ ብትከፍቱ ደስ ይለኛል ሻዳ ስናሲስ ቪዲዮ ብትከፈት ደስ ባለኝ አቡ አሚራ አረብ አይሽ እኔ ምለውን ከኔ ጋር ያለሽ ኢንሻአላህ ወደ መጨረሻ ደግሞ በአማርኛ እንላለን እሺ ኢንሻአላህ እሺ ቀጣትሽ እንደዚህ ወደዚያ ወደ ላንሺና እንደዚህ ይታያል ይታያል አሽሃዱ አላህ ኢላሃ ኢላላህ وأشهد أن محمدا رسول الله وأن عيسى عبد الله ورسوله በእውነት መመለክ ከአንድ አላህ በስተቀር ሌላ አምላክ እንደሌለ መሰክራለሁ ነቢ ሙሐመድም እውነተኛና የመጨረሻ ነብይ መሆናቸውን መሰክራለሁ ኢየሱስም የአላህ መልእክተኛና ባሪያ እንጂ አምላክነት እንደማይገባው እመሰክራለሁ ትክክለኛና እውነተኛ እምነት እስልምና መሆኑን ተረድቼ በራሴ ፍቃድ መጥቻለሁ
الله أكبر ما شاء الله يحتاج الله أكبر الحمد لله الله أكبر الله أكبر በጣም ደስ ይላል الحمد لله الحمد لله እንደሰታለን አቡ አሚራን ተመልከቺ ሙባረክን ተመልከቺ ኡስታዞች ፊታችሁ ፈገግ እያለ ነው ምክንያቱም ሰው አንድ ሰው ከእሳት ስድን ደስ ይለናል እኛ ብዙ ጊዜ ሙስሊሞች ለምን እንደሰታሉ ላሉ ለራሴ ወድሽ ነው ላንቺ ወድልሽ ገብቶሻል አዎ ሰው የራሱን ለራሱ ወደ ነገር ላንቺ ወድልሽ በጣም ነው ደስ የምለው ምክንያቱም አንድ ላይ ታይዞ ለመሄድ ነው ለዚህ ነው አንቺ ወደ እስልምና አዲስ አይደለም የገባሽው ቀድሞ የተፈጠርሽበት እምነት እስልምና ነበር ያንተሽ ነው ወጣሽው በሰማና ቀንሽ ነው ተጠመቅሽው ከእስልምና ስትወጪ ነው ከዛ ፊት ሞቾስ ብትሆን የት ነው የምትገቢ አንድ በይልኝ ወንድ ልጅም በ40 ቀኑ ነው ከዛ ፊት ሞቶ ቢሆን ቄሶች ቀብሮት ነበር የት ነው የምትቀበረው ቀብሮስ ይሄም ሌላ ጥያቄ ነው ስለዚህ አንቺ ወደ እስልምና አዲስ ሰላምቲ አይደለሽም ከወጣሽበት እምነት ነው የተመለስሽው ለዚህ ነው አላህ Subhanahu Wa Ta'ala እኔ እስልምና ላይ ፈጠርኳችሁ ስለዚህ ሙስሊም ሆናችሁ እንጂ ወደ እኔ አትምጡ ይላል አንቺ እስልምና ላይ ስለተፈጠርሽ ወደዛ ተመለስሽው ወደ አላህ Subhanahu Wa Ta'ala ፊት ደግሞ ሙስሊም ሆነሽ የምትጂ አላህ ያደርግሽ ጽናቱን አላህ Subhanahu Wa Ta'ala ይወፍቅሽ ጽናት ለማግኘት ደግሞ ሰው መማር ማዳመጥ ያስፈልገዋልና ኢንሻአላህ አቡ አሚራ ምሉ ነገር ካለ ወደ ኡስታዞች አሳልፍሻለሁ ኢንሻአላህ ብራጅ ረጀዱ ሜ ብልብለክ ብራት ኢላ ለሸምስት ሙባረክ ብልብለ ብራ ፍለጣ አሰብ ሲሳ አቡ አሚራ ተናገሩ መጣው السلام عليكم ورحمة الله وبركاته حبايب قلبي እንደናችሁ ሰላም ብያለሁላችሁም አልহামዱሊላህ ደስ የሚል ፕሮግራም አብሬያችሁ መካፈል በጣም ደስተኛ ነኝ አንድ ነገር ብቻ ማስተላለፍ ፈልጋለሁ የሰው ልጅ መጀመሪያው ሳይሆን መጨረሻው ነው የሚታየው ባሳለፈው ኦር ያሳለፈ ባለው ሁኔታ ሰውን መገመት ሰውን በዛ ልክ መሳደብ ይሄ የእስልምና መስፈርት አይደለም ብዙ ጊዜ ፍሬጋ ሲጫወት ቺጋ ምን ትሰራለህ ለምን አትወጣም ይሉኛል አንዳንድ ጊዜ ምን አለ መሰላችሁ አንዳንድ ሰው የውጭ ባህሪውና ውስጥ ላይ ያለው ባህሪው አይገናኝም እሺታችን والله ውስጧን ይዞ ነው እኔ እንዳየሁት ሐቂቀተን እና በተቻለ መጠንኛ እህትና ወንድሞቻችንን በተቻለ መጠን ሶሻል ሚዲያ ላይ ስናሳልፍ ሰውን በحسن الخلق መተዓመል መቻል አለብን እኛ ሙስሊሞች ተዓሙላችን የዲን الاسلام ተዓሙል መሆን መቻል አለበት ኦኬ ጥሩ ያልሆነ ባህሪ ሊኖር ይችላል ግን በስነ ምግባር ተዓሙል ማድረግ አለብን ምክንያቱም ነብያችን ሰለላሁ ዐለይሂ ወሰለም እንደምታውቁት በቢሊዮንስ ተከታይ ያፈሩት በአለም ዙሪያ በቢሊዮንስ በሚሊዮን አይደለም በቢሊዮንስ የሚሆን ተከታይ ያፈሩት ሶሻል ሚዲያ አልነበረም ቲክቶክ አልነበረም ፌስቡክ አልነበረም ሌላም እንደዚሁ የምናየው የሶሻል ሚዲያ ፕላትፎርሞች አልተመቻቹም ነበር ነገር ግን ነብያችን ሰለላሁ ዐለይሂ ወሰለም ይሄን ሁሉ በቢሊዮንስ ተከታይ ያፈሩትኝ በحسن الخلقአቸው ነው በመልካም ስብዕናቸው ነው መልካም ስብዕና ብዙዎችን መሳብ ይችላል እስልምና ደግሞ ያንን ነው የሚያስተምረው ነብያችን ሰለላሁ ዐለይሂ ወሰለም የጣይፍ ሙሽሪኮች እንደዛ በህፃንና በብድ ድረስ ከሚደበድቧቸው ያን ሁሉ የንቀጥግ አሳይተዋቸው ጅብሪል አለይሂ ሰላም ሊበቀልላቸው ሲል ምንድነው ያሉት ሁላችንም የምናውቀው ነገር ነውና የሰውን ልጅ በማንነቱ ይሄ እንደዚህ ነው ብለን አንፈርጀው እኛ ፍቅርን እንስጥ እስልምናችን የሚያስተምረው ፍቅር ነው ሰውየው በራሱ ጊዜ ይመጣል ይሄን ነው ማስተላለፍ እቺ እንደዚህ ናት ሙባረክ እኮ እንደዚህ ነው አቡ አሚራ እንደዚህ ነው አትበሉ እኛ እስልምናችን በእያንዳንዱ ቦታ ቲክቶክ ቦታ ላይ ጌም የሚጫወት ሰው የእስልምናን ስብዕና ለሰዎች ያሳይ እስልምና መልካም እንደሆነ ሰላም እንደሆነ ሰውን አታክ ማድረግ እንዳልሆነ ይሄንን ያሳይ ሰው በእስልም በእኛ በመናሳየው ባህሪ ወደኛ ተመልሰው ይመጣሉ ስለዚህ ይሄን ነው ማስተላለፍ ፈልገው አላህ ثباتون ይስጥሽ አላህ ጥንካሬውን ይስጥሽ ከቀልብሽ አስበሽ ወደ እስልምና በመምጣትሽ እኛ እህትና ወንድሞች ደስተኛ ነን አላህ ደግሞ ይቀበልሽ ኸይረኛው መንገድ ያመላክትሽ አሁን በተቻለ መጠን ላንቺም ለሀገርሽም ለቤተሰቦችሽም አሁን ለተቀበልሽው ለትክክለኛው እምነት ለዲን الاسلام እምትጠቅሚ ያድርግሽ ይሄ ነው ማስተላለፍ ፈልገው ወንድሜ ሙባረክ አላህ ይጠብቅህ እንዲሁም ኡስታዞቻችን አላህ ይጠብቃችሁ ሁላችሁንም ላላህ ይወዳችኋለሁ መልካም ነገር እና ሰላም አለይኩም ወራህመቱላሂ ወበረካቱ
وعليكم السلام ورحمة الله. ሰላም ብያለሁኝ ወዳቴ አልሐምዱሊላህ እንኳንም ወደ ተቀርሽበት መጣሽ በጣም ደስ ብሎኛል ማሻአላህ ተባረክ ረህም አላህ ኢላሀ ኢላላህ አላሁ አክበር በጣም ነው ደስ ያለኝ የኔ ውድ አሜን አላህ ያበርታሽ የሰው ልክ አቦ አሚራ እንዳለው መጀመሪያው ሳይሆን መጨረሳችን አላህ ያሳምርልን ሁላችንም እኔ ወላሂ በጣም ነው ደስ ያለኝ በጣም ከምነግርሽ በላይ አላህ ያበርታሽ ሁላችንም በሻለው አቅም ተጎንሽ ነን እንተባበራለን እኛ ምንም አናቅም ግን አላህ ያሳውቀን አብሽሪ ሁላችንም ያ ዱንያ አኺራትሽ ነን ባለው ነገር እንተባበራለን አብሽሪ እኔ በጣም ነው ደስ ያለኝ ወላሂ እንደዚህ ሆነሳይ አልহামዱሊላህ እንኳንም ወደ ተፈጠርሽበት ተመለሽ ነው ሁላችሁንም ከልብ እናመሰግናለን ጀዛኩም አላህ ኸይር አላህ ያፍቃችሁ ማሻአላህ እንግዲህ ሌላ ሰው አስገባ በኔ ቦታ ሳዲ አላሁ አክበር ሳዲ አቡ አሚራ አደራችሁን እንግዲህ ፎሎ ያላችሁ ይመስለኛል አንዳንድ ትምህርቶችን ሳዲም አቡ አሚራም ጥሩ ሰብዕና እና ጥሩ የእስላም የፈጠራችሁ ወንድሞቻችን ናችሁ እንግዲህ አንዳንድ ትምህርቶችን እናንተ ማደራ ኡስታዞችም ያጋሉ ማድረግ እንዳለባቸው አደራ ነው የምላችሁ ሳዲ አቡ አሚራ አብሽሩ ኢንሻአላህ እኔ በውስጥ አናግርሻለሁ ይሄ ነው አንዳንድ ነገር አማርኛ እንጂ በጣም አትጠቀምም የምታውቀው ቋንቋ የለም እንደነገረችኝ ወደዛ ግሩፖች ቁርአን ግሩፖች ምናምን ልገባ አስደርጓል ችግር የለም ካለችበት ሀገር የእስልምና መጽሐፎችን ቁርአኖችን እና አንዳንድ መሰረታዊ ነገሮችን ያዘለ መጽሐፍ በእኔ በኩል ቃል ገባለሁኝ ካለችበት ሀገር የሚያደርስላት እዛው እሷም ትኖርበት ሀገር ወንድም ስላለኝ ያለችበት ሀገር እዛው ያለችበት ቦታ ያው ፍሬጋ በውስጥ እናወራና ብላሽን ትልክልናለች ወንድሜ ሙቤ ሚዲያ አለ ታውቁታላችሁ ሁላችሁ ሙባረክ እሱ ማይገስር ኢንሻአላህ እሱ ያደርስላታል በዚህ ቃል ገባሉ ያው ማንበብ ሙሉ ሰው ያደርጋል ነው እናንብብ እንለወጥ ካነበብን ትክክለኛው መንገድ እናውቃለን በጭፍንና እንደተወለድን ያዝነው መንገድ ከሆነ ብዙ ነገር ያደናግራል ነው አሰላም ፈልገው እኔ መንገድ ላይ ስለሆንኩ እንደው ይሄ ታሪካዊ ነገር ነው ደስ ስላለኝ ለዛ ነው የተሳተፍኳችሁ አላህ ይጠብቃችሁ በዚህ መልካም ስራ ላይ የተሳተፋችሁ በሙሉ አላህ ኸይር እንዳችሁን ይቀበላችሁ ሁላችሁንም ላንወዳችኋለሁ ፍሬ በርቺ الله يحفظك استاذ ابو فرحان حبيبي ስላገኘው ደስ ብሎኛል ሐቢቢ በቃ እኔም መንገድ ላይ ነኝ አቁሜ ነው ፓርክ አድርጌ ማወራችሁ መሄድ ስላለብኝ ልውጣና አቡ ኢምራንን አስገባው በኔ ቦታ አቡ ኢምራን የሚለው እንደማለኝ ብዙን ኮሜንት አስገባልታች ሰላም አለይኩም ኢንሻአላህ ወአለይኩም ሰላም ወራህመቱላሂ ወበረካቱ በውስጥ አናግርሻለሁ እኔ ሁላችሁንም እናመሰግናለን አብሽሪ እንሳት ነው ችግር የለውም በርቺ እኔ ወደኔ ዛሬ ደስ ብሎኛል በብዙ ነገር አልহামዱሊላህ በውስጥ አናግርሻለሁ እንደዋወላለን እሺ ቢወይ እሺ እኔ ውድ እሺ ኢደቺ ጅርቱ ሱማ ቀኑ ባሱ ወነስራ ፈኑ ራዚቅ ያ ቅዱስ ወላ ሪዝቂ በንቴ ኑቲ ደንገላሱ ጋባፊ ክበራ ወልትኑ ያሱ ተንሰሚኑ ቡፍቴ ተለፋኑ